የፈሪሳውያን ትምህርት የሰዱቃውያን ትምህርት ወዳጆች ሆይ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ አይደለም የሚል ከላይ አሳየዋቸው አይደል? ከአንድ እስከ 4 ላይ እና ምልክት ዘንድ ምልክት አሳየን ነው ማለት ነው። አንተ ክርስቶስ የእግዚአብሔር ልጅ እንደሆንክ እናረጋግጥ ዘንድ ማህተም እንድንመታ ምልክት አሳየን አሉ። ግን ያሉትም ለማመንና አምነው የዘላለምን ሕይወት ለመቀበል ሳይሆን ሊፈትኑት እንደሆነ ነገራቸው። እና ምንድነው ትምህርታቸው ሲባል ትምህርታቸው መድረክ ያገኙ እንጂ ኢየሱስን ማሳደድ ነው። በቆሙበት ኢየሱስ እንዳይቆም ማድረግ ነው። በገቡበት ኢየሱስ እንዳይገባ ማድረግ ነው። ማንነቱን ማደብዘዝ ነው፣ ማጥፋት ነው። ከሰው ትውልድ ኢየሱስን መጋረድ ነው፣ መሰወር ነው። ተጠበቁ። ማርቆስን ስትመለከቱ ምዕራፍ 8 አንድ አይነት ቃል አለ። ከዚህ ቃል ምዕራፍ 8 ቁጥር 11 ላይ የቦታን ቀወይ ጌሬት ከፈሪሳውያንና ከሄሮድስ እርሾ ተጠበቁ ያለስ ሶስት አለገው ፈሪሳውያን አሉ፣ ሰዱቃውያን፣ ከዛ ሄሮድስ። ከነዚህ ከሶስቱ ትምህርቶች ተጠበቁ አለ። እነዚህ ሶስቱ ባይዘው አንድ ጉባኤ ላይ ቁጭ ብሎ ምግብ በልቶ የማያውቁ ናቸው። ኢየሱስ ክርስቶስ የእግዚአብሔር ልጅ አይደለም ለማለት ግን ተቀምጦ የማያውቁ ተቀመጡ። ኢየሱስን ለመግደል ሲሆን ተገናኝቶ የማያውቁ በህብረት ሰርቶ የማያውቁ ኢየሱስን ለመግደል ከሆነ ይቀመጣሉ። ተጠበቁ። ሰዎች ስለ ሰው ልጅ ማን ይሉታል ብሎ ጠይቃቸው አይደል ኢየሱስ ደቀ መዛሙርቱ። እነሱ ምን አሉ? አንዳንዶች ዮሐንስ ነው አሉ። ዮሐንስ ነው ካሉ ሰዎች መካከል አንዱ ማን መሰላችሁ? ማርቆስ ወይ ግን ከፈሪሳውያንና ከሄሮድስ ትምህርት ምን በሉ? ተጠበቁ፣ ተጠንቀቁ። ካገኛችሁ ይሄ ትምህርት ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ከምትሉበት ወርዳችሁ ኢየሱስን ከኤልያስ ጋር፣ ኢየሱስን ከሙሴ ጋር፣ ኢየሱስን ከሆነ ሰው ጋር፣ ኢየሱስን ከዮሐንስ ጋር እያስተካከላችሁ ትቀመጣላችሁ። ተጠበቁ። እሺ እነሱ ይበሉ፣ ከነሱ ተጠበቁና እነሱ ይበሉ። ለእናንተ ማን? ጴጥሮስ ፈጣን ነው፣ እግዚአብሔር ይባርክ። ዝም ብዬ ሳስብ መጽሐፍ ቅዱስን ሳነብ ፈጣኑ ይሁዳ ቢሆን ምን የሚል ይመስላችኋል? አቦታ ጥያቄ ይሁዳ የመለሰው ቢሆን እንኳን ጴጥሮስ መለሰ በመገለጥ ጴጥሮስ አንተ ለኔ ክርስቶስ የእግዚአብሔር ልጅ ነህ። የፈሪሳውያን የሰዱቃውያን የሄሮድስ ትምህርትስ ክርስቶስ ዮሐንስ፣ ክርስቶስ ኤልያስ፣ ክርስቶስ ከአባቶች አንዱ ማድረግ ነው። ምን ነው ታዲያ ሲባል ኢየሱስ ከአባቶች መካከል አንዱ አይደለም። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው። ተጠበቁ፣ በዚህ አቋማችሁ ጽኑ አለና ወየረት በዚህ አለት ላይ ቤተክርስቲያንን መሰረታል። ይሄ ጉዳይ አለ የእናንተ ትውልድ ጉዳይ ብቻ አይሆንም፣ የእናንተ ዘመን ብቻ አይሆንም። እናስ ሲባል በዚህ አለት ላይ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ በሚለው መረዳት ላይ ቤተክርስቲያንን መሰረታለሁ አለ። ከዛ ሲባል እሷን በዚህ ላይ የጸናውን በአለት ላይ የቆመው የገሃነም ደጆች አያሸንፉም። ወዳጆቹ ተጠበቁ። ከፈሪሳውያን የያዛችሁት እምነት ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምናላችሁ አይደል? ያ እምነት የአብ እምነት ነው። ባይዞይ ሰማይ ተከፍቶ ነው የነገረው። ጴጥሮስ ዞር አለና ኢየሱስ ይሄን አንተ አይደለም የገለጠ፣ አንተ አይደለም ያሳየኸኝ አለ። ካንተ አይደለም ይሄ አለ። እኔ እኮ ነኝ ያወራሁት። ኖ ካንተ አይደለም። እና ሲባል አባቴ ገልጦልህ ነው እንጂ በመገለጥ ያገኛችሁትን በትምህርት አትቀይሩ። ተጠበቁ።
ብዙ ነገር ይጠብቃችኋል ስትሄዱ ግቢ። አሁን ሊቀ ተማሪዎች ጀስት ኢንትራንስ አልፋለሁ አላልፍም የሚል ጥያቄ የለባችሁ። ዶክተር ሆናለሁ አልሆንም ነው የእናንተ ጥያቄ፣ የእናንተ ኢሹ የሚሆነው። ተጠበቁ፣ ይሳካላችሁ፣ ዶክተር ሁኑ፣ ከዛ የሚበልጥ ካለም ሁኑ። የልባችሁን መሳት እግዚአብሔር ይስጥ። ነገር ግን ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ። እርሾ ምንድን ነው? ኢየሱስን ከሚያደበዝዝ ከየትኛው ተጠበቁ። ኢየሱስ ከሚደበቅ አንተ ተጠበቅ። ቆመ ኢየሱስ ከሚጠፋብህ መድረክ አግኝተህ ኢየሱስ ለማለት ቃል ከሚያድርብህ ተደበቅ፣ ተጠንቀቅ። መድረክ አግኝቶ ኢየሱስ የጠፋባቸው ብዙ ሰዎች አሉ። መድረክ እንደ ጉድ ያገኛሉ። እስከ ሳምንት ይዞራሉ። ኢየሱስን አታዩዋቸው። ኢየሱስ ሲባል የለባቸው እነሱ ጋር ምንድን ነው ያገኛቸው? የፈሪሳውያንና የሰዱቃውያን እርሾ፣ የሄሮድስ እርሾ። ተጠበቁ። ገና በሕፃንነታቸው ይሄን ልነግራችሁ እወዳለሁ። እርሾ ምንድን ነው? ኢየሱስን ከሚያደበዝዝ ከየትኛው ተጠበቁ። ኢየሱስ ከሚደበቅ አንተ ተጠበቅ። ቆመ ኢየሱስ ከሚጠፋብህ መድረክ አግኝተህ ኢየሱስ ለማለት ቃል ከሚያድርብህ ተደበቅ፣ ተጠንቀቅ። መድረክ አግኝቶ ኢየሱስ የጠፋባቸው ብዙ ሰዎች አሉ። መድረክ እንደ ጉድ ያገኛሉ። እስከ ሳምንት ይዞራሉ። ኢየሱስን አታዩዋቸው። ኢየሱስ ሲባል የለባቸው እነሱ ጋር ምንድን ነው ያገኛቸው? የፈሪሳውያንና የሰዱቃውያን እርሾ፣ የሄሮድስ እርሾ። የጳውሎስን ጩኸት አሳይቼ እጨርሳለሁ። ቢሆን እንዲህ አለ ምዕራፍ 11 ላይ በእግዚአብሔር ቅናት እቀናላችኋለሁ አለ ጳውሎስ። የቆሮንቶስ ሰዎች አሁን ያላችሁበት ሁኔታ ጥሩ አይደለም አለ። በዚህ ከቀጠላችሁ አለ መጨረሻው ምን እንደሆነ ይታወቃል። ግን በእግዚአብሔር ቅናት እቀናላችኋለሁ። ቆሮንቶስ በጣም ከባድ እንትን ያለባት ናት። በእግዚአብሔር ቅናት እቀናላችኋለሁ። እናስ እናንተን እንደ ንጽሕት ድንግል ለክርስቶስ ለማቅረብ ለአንድ ባል አጭቻችኋለሁ። አጨዋችሁ ነን አለ። እናንተን አጭቻለሁ። ታውቃላችሁ አይደል? ብሉይ ኪዳን ላይ እግዚአብሔር እስራኤልን ለማግባት እግዚአብሔር ባል እስራኤል ሚስት እንዳደረጋት፣ አዎ እኔ ደግሞ አለ በወንጌል አማካኝነት እናንተን ለክርስቶስ አጭቻለሁ። ምን ማለት ነው? ክርስቶስ ባላችሁ እንዲሆን እናንተ ደግሞ ሚስት ትሆኑ ዘንድ አጨዋችሁ አለ። አሜን አሉ። ነገር ግን እባቡ ሔዋንን በተንኮል እንዳሳታት ምናልባት የእናንተም ልብ ተበላሽቶ ለክርስቶስ ካላችሁ ቅንነትና ንጽሕና እንዳትወሰዱ እፈራለሁ አለ። እርሾ ትምህርት፣ ለእግዚአብሔር ያላችሁ መንሰብሰብ፣ ኢየሱስ ሲባል ያላችሁ መንሰብሰብ፣ መንቀጥቀጥ፣ ብርክ ማለት እሱ እንዳይወሰድባችሁ እባብ በተንኮሉ ሔዋንን እንዳሳታት እንድትበላው እንዳደረጋት እናንተንም እንድትወጥሩ እንዳያደርጋችሁ ቢሆን ደረታችሁን ወጥራችሁ ኖ የሚል ነገር እንዳትጨምሩ እፈራለሁ አለ። ክፍሉን እየቀጠላችሁ አንብቡ። ሌላ ኢየሱስ ቢሰበክላችሁ ትታከሳላችሁ ብዬ እፈራለሁ አለ። የተሰቀለው እኔ ከሰበኩት ውስጥ የተሰቀለው ከአብ ዘንድ የመጣው ኢየሱስ ለኃጢአታችን ሞቷል የሚለው ከዚህ ኢየሱስ ውጪ ሌላ ኢየሱስ ቢሰበክላችሁ አሜን ብላችሁ የምትቀበሉ ነው የሚመስለኝ አለ። እፈራለሁ ወዳጆች። ኢየሱስ ውጪ ሌላ ላለው ቆርጬ ነበር አለ። በጣም ፈሪ ቆርጫለሁ አለ። ቆረጥኩ፣ አይሁድነትን ቆረጥኩ፣ እንትን ቆረጥኩ፣ ቤተሰብን ቆረጥኩ፣ ዝናዬን ቆረጥኩ፣ ሀብቴን ቆረጥኩ። እናስ ምን ቀረክ ሲባል አንድ ብቻ ቀርቶኛል። ምን? ኢየሱስ። በገባሁበት ሁሉ ኢየሱስን ሰብከዋለሁ። ከኢየሱስ ውጪ ሌላ ንግግር የለኝም። ከኢየሱስ ውጪ ሌላ ትምህርት የለኝም ማለት እሱ የአብ መገለጥ ነው። የገላትያ ሰዎችን ይሄ እርሾ ሲያገኛቸው ምን እንደሆኑ ገላትያ አንብቡ። ውስጥ አልገባም። ይሄ እርሾ ሲያገኛቸው በክርስቶስ ጸጋ ከእግዚአብሔር ጋር ታርቆ አባ ማለት የቻሉ ሰዎች ወርደው በምን ፍጥነት እንደወረዱ ጳውሎስ ይገረማል። ወርደው በዓል ማክበር ጀመሩ። እረ ሰንበት አሉ። እረ እንትን አሉ። ሰው ከኢየሱስ ሲወለድ
ከጸጋ ወድቃችኋል። ኖ ኖ ኖ ኖ ኖ አሁን ያደጋችሁ መሰላችሁ አይደል? አዎ አድገናል፣ የሆነ ነገር ጨምረናል። አረ ማደግ አይደለም መውደቅ ነው። ማንም አይማርካችሁ። ለቆላሲስ ሰዎች ጳውሎስ ይሄንን የመጨረሻ ምክሬ ምንድነው? ጳውሎስ ስትል የመጨረሻ ምክሬ አለ ጳውሎስ ለቆላሲስ ሰዎች እንዲጠበቁ ከምን ከእርሾ ይሄ እርሾ አለ። ይሄ እርሾ የጥበብና የእውቀት ሁሉ መዝገብ የሆነውን ኢየሱስን ያስክዳል። ምን ማለት ነው? ጥበብ ለመዳን ጥበብ ያስፈልጋል። ምንድነው ጥበቡ? የተሰወረ አለ። ኖስቲክ ይባላል ትምህርታቸው። የተሰወረ ጥበብ አለ። ሰው እሱን ጥበብ ሲያገኝ ነው የሚድነው አለ ጳውሎስ። ኖ ኖ ኖ ኖ ኖ ኖ አለ። የተደበቀ ጥበብ የለም፣ የተሰወረ ጥበብ የለም። የእግዚአብሔር የመጨረሻ ሚስጥሩ ክርስቶስ ነው። የእግዚአብሔር የመጨረሻ ጥግ መገለጥ ምንድነው ሲባል ክርስቶስ ነው። እግዚአብሔር ቢገልጥ የመጨረሻ የልቡ መገለጥ ሌላ አይደለም። መጨረሻ መገለጡ መኪና አይደለም፣ የሆነ ቤት አይደለም። የእግዚአብሔር የመጨረሻ መገለጥ ክርስቶስ ነው። የእግዚአብሔር የመጨረሻ መናገሪያ ክርስቶስ ነው። ኤልያስ ተናግሯል። አዎ በኤልያስ በኩል ተናግሯል፣ በሙሴ በኩል ተናግሯል፣ ለአባቶች በነቢያት በኩል በልዩ ልዩ አይነት ጎዳ ተናግሯል። አሜን ተናግሯል። በዘመን መጨረሻ ለእኛ ግን በሚበልጠው ተናግሮናል። የመጨረሻ መገለጥ በሆነው አብን ባረካው እግዚአብሔር አብ ረክቻለሁ ባለው በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው ባለው ተናግሮ አብ ከተደሰተበት አይናችሁን አትንቀሉ። አብ ተደስቶበታል በኢየሱስ። ወልድ ተደስቷል፣ መንፈስ ቅዱስ ተደስቷል። በእርሱ ደስ ይለኛል አለ፣ እወደዋለሁ አለ። አብ የሚወደውን ውደዱት፣ ወልድ መንፈስ ቅዱስ የሚወደውን ውደዱት። ጥብቅ በሉ። ብዙ ዕድሜ ያላችሁ ሕፃናት ናችሁ፣ ግን ነገ ሳገኛችሁ ምናልባት አንዳንዶቻችሁን ብዙ ቦታ ላይ አገኝ ይሆናል። ነገ ስንገናኝ ታስታውሳለህ ኢየሱስን ሰብከህ ነበር፣ አሁንም ኢየሱስን ይዤዋለሁ በሉ።